59 ዜጎቿ የገቡበትን አጣቅም 64 ዜጎቿም ደግሞ እስከ ወዲያኛው አሸልበዋል። 24 የሚቆጠሩ ዜጎቿም ቢሆኑ ቀላል የማይባል ጉዳት አስተናግደዋል። ብዙዎች መስመር ለሳተ ተግባር ፈጣን የሆነ ቅጣት ነው በማለት ከዓመታዊ ፌስቲቫሏ ጋር በማያያዝ ተናገሩ። ሰላም ውድ የካይክ ዩቲዩብ አድማጮችና ተመልካቾች፣ በዛሬው ቅኝታችን ደግሞ ከ217 ሚሊዮን በላይ ዜጎች እንደሚኖሩባት ከሚነገርላትና ከነዚህም ውስጥ ከ88% የሚልቁ የክርስትናን እምነት እንደሚከተሉ ከተገለጸላት ሀገረ ደቡብ አሜሪካዊቷ ሀገር ብራዚል ከወትሮ መንገዱ ባፈነገጠ መልኩ ስለተከበረው ዓመታዊ ካርኒቫል ፌስቲቫሏና ክብረ በዓሉ ክንውን ከተካሄደ 24 ሰዓት ባልሞላ ጊዜ ውስጥም ታላቋን ከተማ ሳኦ ፖሎ ስላጥለቀለቀው ከባድ ዝናብ ጎርፍ ብዙዎችም ስለ ክስተቱ የሰጡትን ሐሳብ በማንሳት እንቃኛለን። አብራችሁን ቆዩም። ካርኒቫል በጥቅሉ 50 በሚሆኑ ሀገራት ደማቅና እንደየሀገራቱ ሙሉ በተለያየ ባህል ተግባርና እንቅስቃሴ እንደሚከበር መረጃዎች ያሳያሉ። ታዲያ ይህ ታላቅ ዓመታዊ ክብረ በዓል ለአብይ ጾም እንደ መንደርደሪያ ሲከበር ካርኒቫል የሚለው ቃል እንደሚገልጸው የስጋ ተዋጽኦ ከምግብ ዝርዝር ውስጥ ማስወጣት በሚል ይተረጎማል። ለመሆኑ የካርኒቫል ፌስቲቫል ወደ ሀገረ ብራዚል በምን መንገድ መጣ? በ2023 ለየት ባለና አነጋጋሪ በሆነ መንገድ ከመከበሩስ በፊት በምን አይነት ሂደትና አቀራረብ ይከበር ነበር? የታሪክ ማህደሮች ካርኒቫል በሮማን መከበሩን አሃዱ ያሉም በ16ኛው ክፍለ ዘመን መባቻ እንደሆነ ያስነብባሉ። እና ይህ የካርኒቫል ዓመታዊ ክብረ በዓል በሰዓቱ በሮማውያን ዘንድ የወይን አማልክት በመባል ለሚጠራው ባኮስ የወይን ጊዜ አሊያም ወቅት ሲደርስ ከወትሮ በተለየ መንገድ ታላላቅ የሆኑ ድግሶችን በማሰናዳት ይከበራል። በ16ኛው ክፍለ ዘመን አሃዱ ያለው የካርኒቫል ዓመታዊ ክብረ በዓል ከሮማውያን አልፎ ጥቂት በማይባሉ ሌሎች ማህበረሰቦች ዘንድ በጊዜ ሂደት መከበሩን ተያያዘም። ታዲያ ይህ የሮማውያን ዓመታዊ ካርኒቫል ክብረ በዓል ከተጋባባቸው ሀገራት አንዷ የሆነችው ፖርቹጋል በ18ኛው ክፍለ ዘመን አጋማሽ ለአብይ ጾም እንደ መንደርደሪያ ባሉ ቀናት በትርኢቶችና በተለያዩ ዝግጅቶች በተናጠል ያከብሩት ጀመር። ይህን ጊዜ በብራዚል ሰፍረው ይገኙ የነበሩ ፖርቹጋላውያን ዓመታዊ ድግሱን ሲያሰናዱ ጥቁር አሜሪካውያንና አፍሪካውያን የሆኑ ባሪያዎች ሳምባ በማለት የሰየሙትን ዳንኪራ ይዘው በመቀላቀል እንደ አንድ የብራዚል ዓመታዊ ክብረ በዓል ይቆጥሩትም ጀመር። ታዲያ ወዲህ በብራዚል የካርኒቫል ፌስቲቫል በአገሪቱ ብዙ ቁጥር ያላቸው ክርስትና እምነት ተከታዮች መኖራቸውን ተከትሎም እንደ አብይ ጾም መንደርደሪያ እንደሚከበር ይገለጻል። ይህ ቁጥራቸው እጅግ ብዙ በሆኑ ተመልካቾች በብራዚል የሚከበረው የካርኒቫል ፌስቲቫል ላለፉት 2 ዓመታት ዓለምን እጅጉን በፈተናት የኮሮና ቫይረስ ተቋርጦ ነበር። ታዲያ ከመቋረጡ ዳግም ሲመለስ በዚህ ዓመት እጅግ ደማቅ በሆነ መንገድ እንደሚሰናዳ የሰሙ በሚሊዮን የሚቆጠሩ ብራዚላውያንና ከሌሎች ሀገራትም ክብረ በዓሉን ለመታደም የሚመጡ ተመልካቾች በጉጉት እንዲጠብቁ ተደርጓል። ታዲያ ይከበራል ተብሎ በተቆረጠለት ዕለት ቁጥራቸው ብዙ የሆነ ብራዚላውያን በቀለማት በተዋበ የባህል አልባሳት በአዳዲስ ትዕይንትና አቀራረብ እንደሚገኙ ለጥያቄ አይቀርብም። ታዲያ የካርኒቫል ፌስቲቫሉ መካሄድ በጀመረ አፍታም ተመልካቾቹንም ሆነ በማህበራዊ ሚዲያ የቪዲዮ ቅጂ የደረሳቸውን በሞላም እጅጉን ግራ የሚያጋባ ትዕይንት ተስተዋለም። ታዲያ ይህ በብራዚላውያን ዓመታዊ የካርኒቫል ፌስቲቫል ላይ የተስተዋለው ትዕይንት በቦታው የተገኘውን በሚሊዮን የሚቆጠር የፌስቲቫሉን ታዳሚ ይቅርና በያለበት ዓመታዊ ክብረ በዓሉን በማህበራዊ ሚዲያ የሚከታተለውንም ተመልካች አስደንግጦ ነበር። ግዙፍ ሴጣናዊ በሚመስል መልኩ የታነጸው ምስል ቁጥራቸው ጥቂት በማይባሉ ጠባቂ በመሆን በቀረቡ ግለሰቦች ተከቦና በዳንኪረኞች ዜማ ታጅቦም ለምስሉ ክብር ለመስጠት በሚመስል መልኩም በተዘጋጀለት ዙፋኑ ላይ ተቀምጦ እንቅስቃሴ ሲያደርግ ታየም። ከዚህም በተጨማሪ በቦታው የተገኙ የፌስቲቫሉን ታዳሚዎችና በማህበራዊ ሚዲያ የካርኒቫል ፌስቲቫሉን አከባበር የተመለከተውን የዓለም ሕዝብ በፌስቲቫሉ ላይ የተስተዋለው አቀራረብ ሴጣናዊ እንደሆነና የሴጣንን ክብር በሚያጎላ መልኩም መቅረቡን የሚያረጋግጥ ሌላም ድርጊት ነበር። ግዙፍና ሴጣናዊ ከሆነው አካል ፊት ለፊት ወትሮ በብዙ የክርስቶስ ስቅላትን ለማስመልከት በተሰሩ ፊልሞች በመናቀው መልኩም የክርስቶስ ገጸ ባህሪን የያዘው ግለሰብ የሴጣናዊ ምስሉ አገልጋዮችና ወታደሮች በመምሰል በቀረቡት ግለሰቦች በተደጋጋሚ ሲንገላታና ድብደባ ሲደርስበት ታይቷል።
ይህ ሰይጣንን እንደ ንጉስ በማጋነን ክርስቶስን ደግሞ እንደ ወንጀለኛና ባሪያ በማንገላታትና በመደብደብ የላዩን ታች የታቹን ደግሞ ላይ በማድረግ በሚመስል መልኩ የቀረበው ትዕይንት ቁጥራቸው እጅግ ብዙ የሆኑት የክርስትና እምነት ተከታዮችንና መላው የዓለምን ሕዝብ እጅጉን አስቆጥቷል። ታዲያ ይህ የፌስቲቫሉ ትዕይንት ያመጣው ጣጣ እንደሆነ ብዙዎች በተናገሩት መሰረት ዓመታዊ የካርኒቫል ፌስቲቫሉ በብራዚል መከበሩ ተጀምሮ 24 ሰዓት ባልሞላ ጊዜ ውስጥ እጅግ ብዙ ቁጥር ያላቸውና ብዙ ሀብትን ያፈሩ ነዋሪዎች እንደሚገኙባት በሚነገርላት የአገሪቱ ደቡብ ምስራቃዊ ክፍል በሆነችው ሳኦ ፖሎም እጅግ ከባድ የሆነ ዝናብ መዝነቡን ተያያዘም። ታዲያ ያለማቋረጥ ለሰዓታት የወረደው ዝናብም ባስከተለው ከባድ ጎርፍና የመሬት መንሸራተት ብራዚል 59 ዜጎቿ የገቡበትን አጣች። 64 ዜጎቿም ሕይወታቸውን አጡ። 24 የሆኑ ዜጎቿም ቀላል የማይባል ጉዳት ሰለባ ሆኑ። ብዙዎች መስመር ለሳተ ተግባር ፈጣን የሆነ ቅጣት ነው በማለት ከካርኒቫል ዓመታዊ ፌስቲቫሏ መንገድ መሳት ጋር በማያያዝ ስለደረሰው ጉዳት ተናገሩ። በሳኦ ፖሎ በወረደው ከባድ ዝናብ የተከሰተው ጎርፍም በአገሪቱ ከተሞች ላይ ለብዙ ሰዓታት ተንሸራሸረ። ከደረሰው የንብረት ጉዳት አልፎም የብዙዎችን ሕይወት ቀጠፈም፣ ሌሎችን የገቡበትን አሳጣም፣ ጥቂት የማይባሉትን ቀላል ያልሆነ ጉዳት ሰለባ አደረገም። ውድ የካይክ ቲዩብ አድማጮችና ተመልካቾች ወትሮ ከሚከበረው አከባበር መስመር በሳተ መልኩ ተከበረ ስለተባለውም በክብረ በዓሉም ላይ ሰይጣንን ያገዘፈ ትዕይንት የተስተዋለበትን የብራዚል ዓመታዊ የካርኒቫል ፌስቲቫልና ክብረ በዓሉን ተከትሎ በአገሪቱ ታላቅ ከተማ ሳኦ ፖሎ የጣለውን ከባድ ዝናብና ያስከተለውን ከባድ የሰውና የንብረት ጉዳት ብዙዎችም ስለ ክስተቱ ከካርኒቫል ፌስቲቫል አከባበር ጋር በማያያዝ የሰጡትን አስተያየት የቃኙበትን ቪዲዮ ለካይክ ቲዩብ አዲስ የሆናችሁም ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር እንድታረጉ በማሳሰብ ቋጨው። ቸር ቆዩልኝም።